ሶ ስቶሪ ታይም አንድ ጓደኛችን በሆነ ጊዜ ማለት ነው ሶስት ሆነን ቁርስ እየበላን just amateur traders እያለን ነው ያኔ and የሆነ ቦታ ላይ ሎንግ ገብቷል and stop loss-ን አንስቶታል እና he's expecting market to bullish ነው so nothing will happen ስለዚህ የተወሰነች at least cover ላደርግ ብሎ ነው የቀኑን እና አኮምፕሊት ለማድረግ ነው and then ሶስተኛችን ግን ኮንሺየስ ነበር ብዙ ትራማ ያለው ነው ብዙ ሎሶች ያሉት so he said never stop loss ካላስቀመጥክ ስልክን ቀማለሁ ይላል ተጨቃጨቁ ምናምን ቀምቶት ስቶፕ ሎስ አስቀመጠ ማለት ኦኬ ልክ ስቶፕ ሎስ እንዳስቀመጠ ከ5 ደቂቃ ከ10 ደቂቃ በኋላ ማርኬቱ ዳምፕ አደረገ በጣም ሂውጅ የሆነ ኒውስ ነበር የወጣው ያ ዳምፕ ስቶፕ ሎሱ ባያነሳው ኖሮ $10,000 ሉዝ ያደርግ ነበር ባያስቀምጥ ነው እና he just saved his life basically right so huge የሆኑ ዳምፖች at some point apply መሆናቸው አይቀርም እና አብዛኞቻችን አውት ስማርት ለማድረግ ነው የምንሞክረው በቀን ውስጥ የተወሰነችውን ኔጌቲቭ ብንገባም ለመመለስ እንሞክራለን ነው አሁን ነገር so many stories የምሰማው ኔጌቲቭ በዚህ መልኩ ነው እና የስቶፕ ሎስ ጥቅም የስትራቴጂ ጥቅም ካልገባ trading is something you should never start to begin with ማለት ነውና አስፈላጊ ነው ሁለተኛ ምናልባት የተለያዩ ቻሌንጆች አሉ ፈንዲንግ ቻሌንጆች አሉ ኦር ሌሎች ኮምፒቲሽኖች ኦር something እንደዚህ አይነት ቻሌንጆች አሉ right እኔም የጠየቃችሁኝ ያላችሁ በውስጥ መስመር ለምንድነው ያታዘጋጅልንም if you're trading for the sake of የሆነ አላማ ነገር you're going to lose your money probably ማለት ነው focus on ስትራቴጂያችሁን ኮንሲስተንት ለመሆን አኮሙሌት ለማድረግ ፕሮፊት ነው ኦኬ ፓሽኔት ሆናችሁ ፍቅር ኖራችሁ ከትሬዲንግ ኢንዱስትሪ ጋር ግን ኢቭን እንደዚህ አይነት አደገኛ ነገሮች ኦር ሎስ ቢያጋጥማችሁ ትምህርቱ ላይ እውቀቱ ላይ ፎከስ አድርጋችሁ ከቀጠላችሁ of course you're going to figure it out at some point so thank you for listening and have a nice day